አሰላሙ አለይኩም ወረህመቱላሂ ወበረካቱ። በባለፈው ደርሳችን እንግዲህ ፊ እና ቃላ የሚሉትን የሐርፉ ጀር ውስጥ ከነሱ መካከል ሁለቱን አይተናል። ዛሬ ደግሞ አደርሱ ረቢዕ ባ ይላል። ሁለተኛ ላይ ያሉትን ኢላ እና ሚን የሚሉትን እናያለን ማለት ነው። ፊ ማለት ፊ ውስጥ እንደማለት ነው። አብዛኛውን ጊዜ አንድ ነገር ውስጥ መሆኑን የሚያመለክትልን ማለት ነው። ቃላ ማለት ደግሞ ኢላ ማለት ይሄ አቃላ ማለት ደግሞ እሱ ላይ ማለት ነው። አቃላ ላይ የሚለውን ነገር ይጠቁምልናል። እነዚህን ሁለቱን ባለፈው ጥርሳችን አይተናል። ዛሬ የምናየው ደግሞ ሚንና ኢላ የሚሉትን ነገሮች እናያለን ማለት ነው። ሚንና ኢላ እነሱን ሁለቱን እናያለን። እነዚህ ሁለቱም ማለት ነው። ሚን ኢላ። እሺ ሚን ማለት እንግዲህ ከ እንደማለት ነው። አብዛኛውን ጊዜ የምንጠቀምበት ከ ለማለት እንጠቀምበታለን ማለት ነው። ሚ ከ ለማለት እንጠቀምበታለን ማለት ነው። ኢላ ደግሞ ኢላ ወደ እንደማለት ነው። አብዛኛውን ጊዜ የምንጠቀምበት ወደ እንላለን ማለት ነው። አልመስጂዱ የምትለው አሁን ይሄን አል የሚለውን አይተናል። አል የምትለውን አይተናል ለምን እንደሆነ ማለት ነው የምንጠቀመው። ይቺ አሊፍና ላም ከተጨመሩባት ማለት ነው። አሊፍና ላም ካለ ሚነል መስጂዲ ማለት እዚህ ጋር አሁን ለምሳሌ አለ አይደለ? ሚነል መስጂድ ይቺ ሚነል መስጂድ የምትለዋ ሚነል በይቲ ከዛ እዚህ ጋር ደግሞ ተመልከቱ ኢለል መስጂዲ ይሄ ማለት ከቤት እንደማለት ነው። ከቤት ሀረግ የምንለው አለ በአማርኛ እሱ ማለት ነው። ከቤት ኢለል መስጂዲ ወደ መስጂድ ያን ነገር ወደዛ እየተጠጋችሁ ከሆነ ወደዛ እየሄዳችሁ ከሆነ ወደ እሱ መሄዳችሁን ከእሱ እየራቃችሁ ከሆነ ደግሞ ሚን የሚለውን እንጠቀማለን ማለት ነው። ይሄ ኢላ የሚለው አብዛኛውን ጊዜ ምን አለ መሰለህ? ይሄ ቱ የምትለዋን ነገር ይይዛል። ኢላ ከሆነ ቱ አብዛኛውን ለምሳሌ ቱ ሀውስ እንላለን ወደ ቤት እንደማለት ነው። ሚን የምትለዋን ደግሞ ፍሮም እንደማለት ፍሮም እንጠቀማለን በአብዛኛው ጊዜ ማለት ነው። ፍሮም የምትለዋን እንጠቀማለን ፍሮም። ይህንን ካልን አልሙደሪሱ የሁለት ሰዎች ኮንቨርሴሽኖችን እንደዚህ አልሙደሪሱ አስተማሪው ምን አለ? እዚህ አስተማሪው ምን አለ? ሚን አይነ አንተ ሚን ምን ብለናል? አሁን ፍሮም የምትለዋን ይይዝልናል ብለናል። ፍሮም አይነ ዌር ሰልፈናል ይሄን ሁላ ማለት ነው። ዌር አንተ ማለት ዩ እና እነዚህን ለምሳሌ ሚን አይነ አንተ በእንግሊዘኛ ለመጠየቅ ብትፈልግ ሚን አይነ አንተ በእንግሊዘኛ ለመጠየቅ ብትፈልግ ምን ታደርጋለህ? ሚን አይነ አንተ ዌር አር ዩ ፍሮም ዌር አር ዩ ፍሮም ብለህ ትላለህ ማለት ነው። ዌር አር ዩ ፍሮም አንተ ከየት ነው የመጣኸው እንደማለት ነው። ሚን አይነ አንተ በአረበኛ ሙሐመድ የሚባለው ተማሪ ምን አለ? ሙሐመድ የሚባለው ተማሪ ምን አለ? አነ ሚነል ያባኒ አነ ሚነል ያባኒ እኔ ከጃፓን ነው የመጣሁት። እኔ ከጃፓን ነው የመጣሁት። ይሄን ወደ እንግሊዝኛ ስንቀይረው አም ፍሮም ጃፓን አም ፍሮም ጃፓን ይላል ማለት ነው። እኔ ከጃፓን ነው የመጣሁት። አነ ሚነል ያባኒ አነ ማለት እኔ ማለት ነው። ሚነል ያባኒ ከጃፓን ነው የመጣሁት። እሺ አሁንም አስተማሪው ጥያቄው ያባን ጃፓን እንደማለት ነው እዚህ ጋር የምትረዱት ነገር ማለት ነው። እሺ አሁንም ሙደሪሱ አስተማሪው ጥያቄውን ጠየቀ። ወሚን አይነ አባሱን እሺ ወሚን አይነ አባሱን ለምሳሌ እያናገርክ ያለውን ሰው ስትጠይቅ ምን ብለናል? ዌር አር ዩ ፍሮም
አር ዩ ፍሮም ምክንያቱም እያናገርክ ይሄ ግን ወሚን አይነ አባሱን ጀምት ነው ዌር ኢዝ አባስ ፍሮም ዌር ኢዝ አባስ ፍሮም አባት ከየት ነው የመጣው ዌር አር ዩ ፍሮም እዚህ ጋር ኢዝ እና ዛስተውል እያናገር ከሆነ አይ ከሆነ አምን እንጠቀማለን እያናገርክ ያለ ከሆነ ደግሞ አር እንጠቀማለን ብዙ ሰዎች ለምሳሌ ዘይ ከሆነ ደግሞ ዘይ የምንጠቀምንም ከሆነ አር እንላለን ማለት ነው። አር የምንጠቀመው ፕሉራል ከሆነ ለምሳሌ ዩ አር ዘይ አር እና ዊ አር እኛ ማለት ነው። እንደዚህ እንጠቀማለን። እሺ ሌላ ደግሞ ለምሳሌ ሲንግል ስንጠቀም ሲንጉላር ከሆነ የምናገረው ሌላ ሰው ከሆነ ማለት ነው። ሌላ ሰው ከሆነ የምንጠቀመው ሂ ኢዝ ሺ ኢዝ ኢት ኢዝ ነገራቶች ቀለቃ ምናምን እንጠቀመው እንደዚህ ያደረግ እንጠቀማለን ማለት ነው። አሁን እዚህ ጋር ምንድነው ጥያቄ የተጠየቀው? ሙደርስ ወሚን አይነ አባሱን አባስ ከየት ነው? ምንን ብለን እንጽፋለን ማለት ነው። ዌር ኢዝ አባስ ፍሮም አባስ ፍሮም አባስ ከየት ነው የመጣው ወይም የት ሀገር ሰው ነው ማለት ነው። ሁወ ሚነሲን እሱ ከየት ነው? ከህንድ ነው። ሁወ ሚነሲን ከየት ነው የመጣው አለ ከህንድ ነው የመጣው። እሺ ሁወስ ሚነሲን ማለት ቻይና ማለት ነው። አፍወን ሁወ ሚነሲን እሱ የት ነው? ከቻይና ከቻይና ነው የመጣው። ስለዚህ ምን እንላለን? ሂ ኢዝ ፍሮም ቻይና ፍሮም ቻይና ሂ ኢዝ ፍሮም ቻይና እሱ ከየት ነው የመጣው? ከቻይና ነው የመጣው ብለን እንመልሳለን ማለት ነው። እሺ ሙሐመዱን ወሂዝ ሚነች ፍሮም ቻይና ብሎ መለሰ። አልሙደሪሱ ወሚን አይነ ሐሚዱን እዚህ ጋር አንድ የምናስተውለው ነገር አለ። ሀርፉ ጀር ከገቡ አሳልፈናል በፊትም ሀርፉ ጀር ከገባ ወይም የጀር ፊደሎች ከገባ ቃሉ እንትን ይላል ማለት ቢና የተገነባ ማለት የማይቀያየሩ አሉ። የአዋብና ቢና የሚባል አለ በነሁ ትምህርት ውስጥ ማለት ነው። እንደዛ ቢና ካልሆነ በስተቀር እንትን ይቀይራሉ። የፊደል ለምሳሌ ዶማ የነበረውን ከስራ ፈታ የነበረውን ከስራ ያደርጋሉ። ሀርፉ ጀር ተገቡ ከእነሱም መካከል ሚን ኢላ ፊ አላ የሚሉት አሉበት ብለናል። እሺ አሁን ሙደሪሱ አስተማሪው ቀጠለ። ጥያቄውን ቀጥሏል አስተማሪው ጥያቄውን ቀጠለ። ምን አለ ደግሞ ወሚን አይነ ሐሚዱን ሐሚድ ከየት ነው አለ። ሐሚድ ከየት ነው የመጣው? አሁን አባስ ነበር። አሁን ምን አለ? ወሚን አይነ ሐሚዱን ዌር ኢዝ ሐሚድ ፍሮም ዌር ኢዝ እዚህ ጋር የምታብል ነገር አለ። ዌር ኢዝ ዌር ኢዝ ሐሚድ ፍሮም ፍሮም ዌር ኢዝ ሐሚድ ፍሮም ሐሚድ ከየት ነው የመጣው? እሺ ሐሚድ ከየት ነው የመጣው? ሁወ ሚነል ሂንዲ እሱ ከየት ነው የመጣው? ከህንድ ነው የመጣው። ሂ ኢዝ ፍሮም ብለናል አሳልፈናል። መጽሐፍ ችግር ይመስለኛል። ሂ ኢዝ ፍሮም ሂንድ ማለት ነው። ኢንዲያ ኢዝ ፍሮም ኢንዲያ እሱ ከየት ነው? ከህንድ ነው። አስተማሪው ጥያቄውን ቀጠለ። አሁን አልሙደሪሱ እዚህ ጋር ደርሰናል። አልሙደሪሱ አስተማሪው አሁንም ምን አለ? አይነ አባሱን አይነ አባሱን አሁን ፍሮም የለም። አባስ የት አለ? ዌር ኢዝ አባስ አይነ አባሱን አባስ የት አለ ብለህ ስትጠይቅ ዌር ኢዝ አባስ
ባስ የት ነው የት አለ ብለህ ትጠይቃለህ ማለት ነው። ሙሐመዱን ኸረጀ ወጣ ትጎ ምን ትላለህ ማለት ነው። ወጣ ለማለት ሂጎ አውት ማለት ትችላለህ። ሂዌንት አውት ማለት ትችላለህ ማለት ነው። ወጣ እሺ አውት ወጣ ብለህ አይነ ዘሀበ የት ሄደ? አይነ ዌር ኢዝ ጎ የት ሄደ? መጠየቅ እሺ ዌር ኢዝ ጎ ወዴት ሄደ? ዘሀበ ኢለል ሙዲር ኢዝ ጎይንግ ቱ